ምክር ቤቱ በቀዳሚነት የተወያየው የመንግስት ኮሙኒኬሽን አገልግሎት አደረጃጀት ስልጣንና ተግባራቱን ለመወሰን በቀረበው ረቂቅ ደንብ ላይ ነው። የመንግስት ኮሙኒኬሽን ስራን በተቀናጀና በተናበበ አኳኋን በማከናወን ብዙሃኑን ተደራሽ የሚያደርግና ወቅታዊ ሁኔታዎችን ባማከለ መንገድ ትክክለኛ መረጃን ተቋማዊ በሆነ መንገድ ማድረስ የሚያስችል ስርዓት መዘርጋት በማስፈለጉ እንዲሁም ዜጎችን በሀገራዊ ልማትና በአካታች የዲሞክራሲ ስርዓት ግንባታ ሂደት በብቃት ለማሳተፍና ለአዲሱ ምዕራፍ ጉዞ ለሀገራዊ ለውጦችና ብልጽግና ስኬት ተገቢውን ሚና መጫወት እንዲችሉ የሚያስችል ስርዓት መዘርጋት በማስፈለጉ የአገልግሎቱን አደረጃጀት ስልጣንና ተግባር የሚወስን ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በደንቡ ላይ በስፋት ተወያይቶ ከዛሬ ጥር 12 ቀን 2014 ዓ.ም ጀምሮ ስራ ላይ እንዲውል ወስኗል። በመቀጠልም ምክር ቤቱ የተወያየው በመንገድ ትራንስፖርት ረቂቅ አዋጅ ላይ ነው። በመሆኑም ለሀገራችን ኢኮኖሚያዊና ማህበራዊ እድገት የመንገድ ትራንስፖርት አገልግሎት የሚያበረክተውን አስተዋጽኦ የበለጠ ለማጎልበት ዘርፉ አስተማማኝ፣ የተቀናጀ፣ ዘመናዊና ደህንነቱ የተረጋገጠ ሆኖ እንዲመራ ማድረግ በማስፈለጉ እንዲሁም የመንገድ ትራንስፖርት አገልግሎትን አስመልክቶ የፌዴራልና የክልል አስፈጻሚ አካላት ተግባሮቻቸውን ተናበውና ተቀናጅተው በውጤታማነት መፈጸም የሚያስችላቸው የህግ ማዕቀፍ በማስፈለጉ ረቂቅ አዋጁ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ተወያይቶ ይጸድቅ ዘንድ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል። የመንገድ ደህንነትና መድን ፈንድ አገልግሎትን ለማቋቋም የቀረበው ረቂቅ ደንብ ሌላው ምክር ቤቱ የተወያየበት አጀንዳ ነው። የመንገድ ደህንነት ስራዎችን የሚመራ ጠንካራ መዋቅራዊ አደረጃጀት አለመኖሩ በሀገራችን ጎልተው ለሚታዩ የመንገድ ትራፊክ ደህንነት ችግሮች አንዱ መንስኤ መሆኑ ስለታመነበት አሁን ባለው ተጨባጭ ሁኔታ የመንገድ ደህንነት ተግባራት በትራንስፖርትና ሎጂስቲክስ ሚኒስቴርና በተለያዩ የትራንስፖርት መዋቅሮች የተበታተነ በመሆኑ ባልተቀናጁ እቅዶች እንዲመራ መደረጉ ውጤታማ ሊያደርገው ባለመቻሉ እንደዚሁም በተለያዩ መዋቅሮች ውስጥ የነበረው የመንገድ ደህንነት አደረጃጀትም ቢሆን ምክር ቤቱ ምክር ከመስጠትና ግንዛቤ ከመፍጠር የዘለለ ድርሻ ያልነበረው ከመሆኑ አንጻር በመንገድ ደህንነት ረገድ የሚጠበቀውን ውጤት ማስመዝገብ አለመቻሉ ለደንቡ መሻሻል ምክንያት ሆኗል። ስለሆነም በመሰረታዊነት የዘርፉን ችግር ለመፍታት እንደሚያስችል የታመነበት ረቂቅ ደንብ ለምክር ቤቱ ቀርቦ ምክር ቤቱም በደንቡ ላይ ተወያይቶ ግብዓቶችን በማከል በነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስኗል። ቀጥሎ ምክር ቤቱ ውይይቱን ያደረገው በአሽከርካሪዎች ብቃት ማረጋገጫ ፈቃድ ረቂቅ ደንብ ላይ ሲሆን የተሳለጠና ደህንነቱ የተረጋገጠ የመንገድ ትራንስፖርት እንዲኖር ወሳኝ ከሆኑ ጉዳዮች አንዱ የአሽከርካሪዎች የማሽከርከር ብቃት ስለሆነ ብቃት ያላቸውን አሽከርካሪዎች ለማፍራት የማሽከርከር ብቃት ማረጋገጫ ስርዓት መቅረጽና የህግ እውቅናና ድጋፍ መስጠት የሚገባ በመሆኑ እንዲሁም ከብቃት ማረጋገጫ ፈቃድ አሰጣጥ ጋር ቀጥታ ግንኙነት ያላቸውን አካላት ተግባርና ኃላፊነት በግልጽና በዝርዝር መደንገግ በማስፈለጉ ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በደንቡ ላይ ተወያይቶ ግብዓቶችን በማከል በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስኗል። ምክር ቤቱ የባለሞተር ተሽከርካሪዎች የፍጥነት ወሰን ረቂቅ ደንብ ላይ የተወያየ ሲሆን የተሽከርካሪ ፍጥነት ዋነኛ የመንገድ ትራፊክ አደጋ መንስኤ እንደመሆኑ ለችግሩ ተገቢው መፍትሄ ካልተበጀለት በፍጥነት ምክንያት እየደረሰ የሚገኘውን ከፍተኛ የሆነ የሰው ህይወት መጥፋትና የንብረት ውድመት መቀነስ የማይቻል በመሆኑ በ1961 ዓ.ም የወጣው የተሽከርካሪዎች የፍጥነት ወሰን ደንብ በአሁኑ ወቅት የሚታየውን የትራፊክ ፍሰት የመንገድ እድገትና የአሽከርካሪዎች ባህሪ ለማድረቅና ለመምራት የሚያስችል ባለመሆኑ ከጊዜው ጋር የሚራመድ የህግ ማዕቀፍ በማስፈለጉ ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በደንቡ ላይ ተወያይቶ ግብዓቶችን በማከል በነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስኗል። በመቀጠልም ምክር ቤቱ ውይይቱን ያደረገው የአሽከርካሪ ክብደትና መጠንን ለመወሰን ለመቆጣጠር በወጣው ረቂቅ ደንብ ላይ ሲሆን የሀገራችንን ኢኮኖሚ እድገት ለመደገፍ የትራንስፖርት ዘርፍ አስተዋጽኦ ከፍተኛ በመሆኑ ከጊዜ ወደ ጊዜ የተሽከርካሪዎች መጠንና የመጫን አቅም ከፍ እያለ በመሄዱ የመንገዶቻችንን ደረጃ መሰረት በማድረግ በመንገዶች ላይ የሚንቀሳቀሱ ተሽከርካሪዎችን ክብደትና መጠን በመወሰን በመንገዶች ላይ ሊፈጠር የሚችለውን ጉዳትና ብልሽት ለመቀነስ ብለውም ለማስቀረት ሊፈጠር የሚችለውን አደጋ ለማስወገድ እንዲሁም በሀገራችን በፍጥነት እያደገ የመጣውን የትራንስፖርት እንቅስቃሴ ለማሳለጥ ይቻል ዘንድ ረቂቅ ደንብ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በደንቡ ላይ ተወያይቶ ግብዓቶችን በማከል በነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ ስራ ላይ እንዲሆን ወስኗል። ቀጥሎ ምክር ቤቱ የተወያየው የፐብሊክ ሰርቪስ ትራንስፖርት አገልግሎትን እንደገና ለማቋቋም በወጣው ረቂቅ ደንብ ላይ ሲሆን የፐብሊክ ሰርቪስ ትራንስፖርት አገልግሎት ሲቋቋም ዋና ዓላማው የነበረው በአዲስ አበባ ከተማ ውስጥ ለሚኖሩ የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ሰራተኞች በስራ መግቢያና መውጫ ሰዓት የትራንስፖርት አገልግሎት መስጠት እንዲሁም ከስራ መግቢያና መውጫ ሰዓት ውጪ ለአዲስ አበባ ከተማ ነዋሪዎች በአነስተኛ ታሪፍ የትራንስፖርት አገልግሎት መስጠት ነበር። የአገልግሎቱን ተደራሽነት በማስፋት ለአዲስ አበባ ከተማ ነዋሪዎች የሙሉ ቀን አገልግሎት መስጠት እንዲቻል በተጨማሪም በአዲስ አበባ ከተማ ዙሪያ በሚገኙ ከተሞች እየኖሩ በፌዴራል መንግስትና በአዲስ አበባ ከተማ አስተዳደር ተቋማት የሚያገለግሉ ሰራተኞች የአገልግሎቱ ተጠቃሚ ማድረግ ተገቢ ሆኖ በመገኘቱ ደንቡን የሚያሻሽል ረቂቅ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ ተወያይቶ ግብዓቶችን በማከል በነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስኗል። በመጨረሻ ምክር ቤቱ የተወያየው የፋይናንስ ደህንነት አገልግሎትን እንደገና ለማቋቋም በቀረበው ረቂቅ ደንብ ላይ ነው። የፋይናንስ ደህንነት አገልግሎትን ማጠናከር በሀገሪቱ ከፋይናንስ እንቅስቃሴ እድገትና ከቴክኖሎጂ መዘመን ጋር
እየተሳሰሩ የመጡትን የፋይናንስ ወንጀሎችን በተለይም በወንጀል ድርጊት የተገኘ ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ እንዲሁም ሽብርተኝነትና የጅምላ ጨራሽ መሳሪያዎችን ብዜት በገንዘብ መደገፍ ወንጀሎችን መከላከልና መቆጣጠር የሚያስችል እንዲሆን በተጨማሪም ሀገራችን ከተቀበለቻቸውና ካጸደቀቻቸው ከዓለም አቀፍ የትብብር ስምምነቶች ጋር በተጣጣመ መልኩ ዓለም አቀፋዊና አህጉራዊ ትስስር በመፍጠር የወንጀል መንስኤዎችን፣ ስጋቶችና ድርጊቶችን ለመከላከልና ለመቆጣጠር እንዲቻል የህግና የአሰራር ክፍተቶችን መሙላት አስፈላጊ ሆኖ በመገኘቱ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ ተወያይቶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል ወስነዋል።